ጥያቄ ማንም ሰው ይሄንን ጥያቄ እንዲደግፉ ፈልጋለሁ። የትም ሀገር ያላችሁ ዲያስፖራዎች ስለ ኢትዮጵያ ስለ ተማሪዎች የተማረ መውደቅ የለበትም። ሁሉም በተቻለበት ባገኘበት ትምህርት ስራ ማግኘት አለበት። ስለዚህ ተምሮ ደግሞ ኮንቲኒ ይዞ ጎዳና ላይ መውደቅ የለበትም። ሲጋራ መጫስ የለበትም። በመጠጥ ቤት መዞር የለበትም። ተምሮ ውጤቱን ይዞ። ስለዚህ እባክህ መንግስታችን ለተማረ ቦታ መስጠት አለብን። አባታችን እባክህ ይሄ መልእክት ላንተ ነው። እኛ ስደት ለምስ ያለን እህት ወንድም እናት አንድ የሀገር ናፍቆት ይዘን፣ ሁለት የልጆች ናፍቆት፣ ሶስት የባሎቻችን ናፍቆት ያ ሁሉ ትተን እዚህ ወይ ስላለን አይደል የመጣን ስላተን ልጆቻችን በምን እናስተምር በምን እናብላ ለማለት ስደት መርጠናል። ስለዚህ 12ኛ ተማሪዎች በስነተ በተከበረበት መብት ተከብሮ ተፈትኖ ውጤታማ ሆኖ እንዲያልፉ የዘንድሮ 10ኛ ተማሪዎች 12ኛ ተማሪዎች እባክህ ዶክተር አህመድ ይሄንን መልእክት እንዲሰማ ፈልጋለሁ። አባቴ ከታችም ያላችሁ ከላይም ያላችሁ እባካችሁ ኢትዮጵያም ያላችሁ በምክርም በመከራ ነው የምታስተምሩ። እኛ ብቻ አይደለም ስደት ለምስ ያለን የምንቸገር የምናስተምሩ ሁላችሁ ደልቶ አይደለም ልጅ የሚያስተምሩ አይደል እንዴ? ስለዚህ አባት ማይረጋለሁ ብለ እናት ማይረጋለሁ አያለሁ ብለ ነው የምታስተምር። ስለዚህ ጎበዝ ተማሪዎች በብዛት መውደቅ ሲወድቅ አይምሯችሁ ይነካል። ለጎበዝ ተማሪ ምን ላደርግ ነው የሚማረው? አሁን ኮሌጅ ለመግባት ያሰቡ ልጆች ምን ልናደርግ ነው ኮሌጅ የምንገባው እያሉ ተስፋ እየቆረጡ ለምን ተምረስ ምን ልናገኝ እያሉ አይምሮ እያለ ተስፋ እየቆረጡ። ስለዚህ ዶክተር አህመድ እባክህ አባታችን ኑር አባታችን አስተማሪያችን የሀገር ገዢያችን እባክህ ለተማራ ቦታ እንድትሰጠን እንድትፈልገን ስራ እንድታቃቆሚን እንፈልጋለን። ሁላችን እኔ በኢትዮጵያነቴ በዜግነቴ በተመርኩበት ጭንቅላቴ ይሄንን መናገሬ ይቅርታ እያቀረብኩ ሀገር ወገን ሲንከራተት ስለማልፈልግ አገሬን ወዳጅነኝና እኔ ዘር ሃይማኖት አይደለምና አገሬን ወዳታለሁ። አገሬ ትኑርልኝ። አሁንም ይሄ አደራ ምላችሁ የትም አገር ውስጥ ያላችሁ ለተማራ ቦታ ስጡ። 12ኛ ክፍል ተማሪ ነፃነት ተጠብቆ ክብር ተጠብቆ ተከብሮ ፈተና ተፈትኖ ቦታ ተሰጥቶ በፖሊስ ተጠብቆ በስነ ስርዓት ፈተናችን ተጠናቆ ወደ ቤት እንዲመለስ እንዲደረግ በአክብሮት በኢትዮጵያዊነት ስም አቀርባለሁ። ግን ተምሮ ጎበዝ ተማሪ መደገፍ ነው እንጂ መጣል የለበትም። ውጤት የለብህም። ወድቃችኋል እንዳለ እንዴት ይወድቃል ተማሪ? ሰው ልጅ እንዴት ሆኖ ነው የሚማረው? ህፃን በታች ያሉት ህፃን በታች ያሉ ልጆች ምንድን ነው የሚማሩት? አሁን የሚማሩበት እኮ በጣም ያስጠላል። አሁን ኢትዮጵያ ምድር ውስጥ አዲስ አበባ ውስጥ በጣም ያስጠላል። ተማሪ ያሳዝነኛል። 12 ዓመት ሁሉ አንገቱን ደፍቶ ተምሮ ጎበዝ ተማሪ አሚና ያ ሁሉ ወድቆ አሁን ቀን ስራ እየሰሩ ነው። ተስፋችሁን ቆርጦ እያጫሰ ተስፋ ቆርጦ ድንጋይ ላይ ተቀምጦ እየዋለ ለምን ለተማረውን አላሳደጋችሁ? እኔም ነው ከታች ያለው ህፃን ምን አይቶ ነው የሚማረው? ከናንተ ከታች ያላችሁ ከላይ የሚሰሩት ማለት ነው የመንግስት አካላቶች ምን አይቶ ነው ልጅ የሚማረው? እኔ እኮ ግራ ገባኝ የሀገሬ ጉዳይ። ዶክተር አህመድ ብቻ አይደለም ከታች ያላችሁ ተማሪ እንዳለ እየጣላችሁ ተምሮ መንገድ ላይ ድንጋይ ላይ ተቀምጦ እየዋለ ጎዳና በጎዳና እየተንከራት ጎዳና ታዳሪ ሆነ የተማረ ልጆች አይምሮ ያለው አይምሮ ተነክቶ ዘንድሮም እንደዚህ እንዲሆን አንፈልግም። እንዲያምና እንዳለ ተጥሎ 12ኛ ተማሪ እንዳለ ወድቆ ጎበዝ ተማሪ ደካማ ተማሪ የትኛ ይለይ ሁሉም ወደቀ። እንዴት ሁሉ ይወድቃል ባካችሁ? ስለዚህ
ለ12ኛ ተማሪ ተፈታኞች ቦታ ተሰጥቶ ደም ተከብሮ በስነ ስርዓት በሀገር ወግ እንዲፈተኑ ይህን መልእክት ከታች የምትሰሩት ከላይ ያላችሁ ለመንግስት አካላቶች ለዶክተር አህመድ ይህ መልእክት እንዲደርስ ፈልጋለሁ። ባልተማርኩበት ጭንቅላቴ በእግርነቴ በኢትዮጵያዊነቴ እኔም ስለሚያስብ እኔም በኢትዮጵያዊነቴ በእናትነቴ መብት የመናገር መብት ስላለኝ፣ ስለዚህ እባካችሁ ማናችሁ ኢትዮጵያም ያላችሁ ስደትም ያላችሁ ተቸግራችሁ ነው የምታስተምሩት አይደለም እንዴ? ስለዚህ መብታችሁ ተከብሮ ስነ ስርዓታችሁ ተጠብቆ ተፈትኖ ውጤት እንደመጣ የሚማርበት ኮሌጅ ተመድቦ ተምሮ በተማረበት ትምህርት ስራ ማግኘት አለበት። ለምን ጎዳና ታዳሪ ሆነ? አይምሮ እያለ በቻለበት በወጣበት ውጤት ስራ ማግኘት አለበት። ለምን ያጭሳል? ለምን በመጠጥ ቤት ይዞራል? ለምን? እናት ለፍታ እኮ ነው ያስተማራቸው። አባት ለፍቶ እኮ ነው ያስተማራቸው። ስለዚህ ይሄ ሀገራችን ውስጥ እንድስተካከል ዶክተር አህመድ እፈልጋለሁ እንድትመካከሩ ይህንን መልእክት ባልተማርኩበት ጭንቅላቴ ማቅረብ እወዳለሁ በኢትዮጵያዊነት። ስለዚህ እባካችሁ ከላይ ያላችሁ ከታች ያላችሁ ዲያስፖራዎቹ በምክክር እየተመካከራችሁ ለተማራ ቦታ እንዲሰጡ እኔም በኢትዮጵያዊነቴ ጥያቄን አቅርቤያለሁ መልእክቴን። ስለዚህ እባካችሁ ለተማራ ቦታ መኖር አለበት። 12 ዓመት ሁሉ ለፍቶ እኮ እንዳርታ ተሸክሞ ሻንጣ ተሸክሞ ትከሻ ተነቅሎ አንገት ተዘቅዝቆ እጁ ታሞ እኮ ነው የተማረው። ስለዚህ ኮሌጅም ጨርሶ የተማሩት ውጤት ይዘው ዶክመንቱን ይዘው በየቦታ የሚዞሩት መጠጥ ቤት ድንጋይ ላይ እየተቀመጡ ቁማር እየተጫወታ ለምን? ስራ በተማረበት ስራ ማግኘት አለበት። ዶክተርነት ይሁን ማስተርነት ይሁን በተማረበት ሁሉ የሰው ልጅ ስራ ማግኘት አለበት። የሰው ልጅ ሁሉም ስራ ቢያገኝ አገራችን ደሃ አይበዛም። ማንኛውም ስራ ብታቀርቡ ኢትዮጵያ ውስጥ ድህነት አይኖርም። ለምን? ድህነት የሚመጣ የተማረውም ትጥላላችሁ፣ ይወደቀም የተፈተነም ሁሉ ትጥላላችሁ። ድህነት እንዴት ይጠፋል በሀገር? ስለዚህ እባካችሁ ለተማረ ቦታ መኖር አለበት። በተማረበት ዶክመንት ስራ ማግኘት አለበት የሰው ልጅ። ይሄንን እምላችሁ ባልተማርኩበት ጭንቅላቴ በኢትዮጵያዊነቴ በእናትነቴ ለዶክተር አህመድ ይሄ ጥያቄ ይሄ መልእክት እንድደርስ ፈልጋለሁ። ግን ባልተማርኩበት ጭንቅላቴ የተማራችሁትን ስለነካው ስለማርኩት ስላልተማርኩት መድረክ ስለማላገኝ በዚህ ሚዲያ በእግዚአብሔር በሰጠበት ጸጋ ሊጠቀም ብዬ ነው። ስለዚህ ይቅርታ፣ አጥፍቼም ከሆነ ይቅርታ። ስለዚህ ይሄ መልእክት ከይቅርታ ጋራ ዶክተር አህመድ መንግስታችን፣ መሪያችን፣ አባታችን ይህንን መልእክት እንድታዳምጥ በእግዚአብሔር ፍቅር በትህትና ጠይቄያለሁ። ከታችም ከላይ ያላችሁ እና ኢት ወንድሞች እባካችሁ የተማረ ያገኝ፣ የተማረ ቢያገኝ፣ የተማረ ቢያድግ ሀገራችን ውስጥ ድሃ አይበዛም፣ ድህነት አይገባም። ስራ ሳይንቅ ቢሰራ ድህነት አይገባም። የትም ሀገር ኢትዮጵያ ትበልጣለች። ኢትዮጵያ ትኑርልኝ። ኢትዮጵያ ለምለም ናት። ምንም ማትጣ ማይቅ የሚወጣ ሀገር ናት። እኛ ያለን ሀገር ማንም የለም። ኢትዮጵያ ለዘላለም ትኑርልኝ። ወዳችኋለሁ። ካጠፋሁ ደግሞ ይቅርታ እላችኋለሁ። እንደተማራችሁት በጣም ወንበስ ቀና ብዬ ይቅርታ። ይሄ መልእክት ለዶክተር አህመድ እንዲደርስ ፈልጋለሁ እና በተረፈ ለሀገራችን ሰላም እኔ ውዶች ለኛ ፍቅር እግዚአብሔር አድለን ሞት በቀን ይበለን። ወዳችኋለሁ። ኢት ወንድሞቼ ደግሞ ካጠፋሁ በጣም ይቅርታ። 14ኛ ተፈታኞች መልካም እድል እላችኋለሁ። ክብራችሁ ምናችሁ ተጠብቆ ፈተናችሁ መስለን ደስ የሚል ሁኔታ እንዲጠናቀቅ በእግዚአብሔር ፍቅር ጸሎቴና ምኞቴ ነው። ወዳችኋለሁ። በፍቄታችሁ ከፍ ብሎ እንዲመጣ ምኞቴ ነው።
የተማራችሁት ያገኙ፣ የሰራችሁት አገኙ። ወዳችኋል።